እነዚህ የዓለማችን ጠንካራ የአካል ብቃት ማነቃቂያ ስራ የሚሰሩ ታዋቂ ሰዎች ናቸው። እነዛ ደግሞ የማያሚ ዴድ ጠንካራ ፖሊሶች ናቸው። ማን የበለጠ ጠንካራ እንደሆነ ለማወቅ በ5 ከባድ ውድድሮች ላይ እንፋለማለን። የመጀመሪያው ውድድራችን 315 ፓውንድ የዴድሊፍት ክብደት ተራ በተራ ማንሳት ነው። እኛ አንድ ጊዜ እናነሳለን፣ እናንተም ያንኑ ትደግማላችሁ። መጀመሪያ ክብደቱን ማንሳት ያቃተው ሰው በቡድኑ ይሸነፋል። እንቀጥል። በርታ በርታ በርታ። ወዲያውኑ ድገመው። ኦ ቀላል ነው። እሺ እንቀጥል። ኦ የጠነከረ ነው። እናም ልክ እንደዚህ ከ5 ውድድሮች የመጀመሪያው ተጀመረ። በርታ በርታ። ትችላለህ ትችላለህ። በርታ ኢን። በርታ በርታ። ማድረግ ትችላለህ። በርታ። መጀመሪያ ያቃተው ይሸነፋል። ሂድ በርታ። ኢን ተነስ። እሱ ፈርቷል። ና ኢን ተነስ። ቀጥል። ኢን ቀጥል። በርታ በል። አሁን እንዴት እየቀጠለ እንዳለ አላውቅም። በርታ ኢን። በርታ በርታ በል። ኢን በለው። በደንብ ሳበው። ኢን ሳበው። ኦ ሂድ ግፋ በለው በለው። ቀኑን ሙሉ ሳበው። ይህን ውድድር ለምን እንዳሸነፍን ታውቃለህ? ያሸነፍንበት ምክንያት እነዚህ ልጆች እጅግ በጣም ተስጦ ያላቸው በመሆናቸው ነው። ነገር ግን እኛ የሰውነት መገንቢያ ቦዲ ቢልደር ስለሆንን እና ቦታው ደግሞ ማያሚ ስለሆነ የቻይና ዋይት ዱቄት እጽ ይገኛል። አረ ይሄ ቀልድ ነው ቀልድ ነው። እጆችህን ወደ ኋላ አድርግ። ቆይ እሱ ራሱ ይሄንን የፈለገ ይመስለኛል። 1-0 ነው። በቀጣይ ውድድር እንመለስ። የስፖርተኞቹ ቡድን መርቷል። ቀጣይ ውድድር የእንቅፋት መፈተኛ ሩጫ ውድድር ነው። እኔና ራንዲ እንጋጠማለን። የእንቅፋት መፈተኛው በ6 ደቂቃ ወይም ከዛ ባነሰ ጊዜ መጀመሪያ ያጠናቀቀ ሰው ውድድሩን ያሸንፋል። ውድድሩ ፍትሃዊ እንዲሆን እኔ ጀምራለሁ። ልቤ እየመታ ነው ወንድሜ። እሺ ዝግጁ ነህ? ዝግጁ ነኝ። እሺ ዝግጁ ነኝ። በል ጄሲ በለው። ሩጥ ጄሲ። በግማሽ ማይል ሩጫ ጀመርን። ፎረስት ጋምፕ እየሮጠ ነው። የ100 ሜትር ርቀት የመጀመሪያው ድል የበላይነት ሊሰጠኝ ይገባ ነበር። ነገር ግን ከፊቴ 12 አስቸጋሪ መሰናክሎች ስላሉ ኦፊሰር ራንዲን ለማሸነፍ የማገኘው እርዳታ ሁሉ ያስፈልገኝ ነበር። አምላኬ ሆይ ክብደት ያለው ጃኬት መልበስ በጣም አስከፊ ነው። በለው ጄሲ ትችላለህ። አንድ ዙር አለቀ። 1 ዙር ቀረ። ነገር ግን ኦፊሰር ራንዲ እየተከተለኝ ስለነበረ አሁንም መፍጠን ነበረብኝ። ና ጄሲ በፍጥነት። አሁን ሩጫው አልቋል። አሁን የእንቅፋት ፈተናዎችን መጋፈጥ ነበረብኝ። ዝላይ ጀመርኩኝ። በመቀጠል በደረቴ መሬት ላይ መሳብ ጀመርኩኝ። ከዛም አጥር ዝላይ ነበረብኝ። በላያቸው ላይ ለፍ። ነገር ግን ራንዲ ከኋላዬ መሆኑን አላወቅኩም ነበረ። ስለዚህም ፍጥነቴን መጨመር ነበረብኝ። በኮኖች መሃል እናም ሳላስበው የነበረኝ የርቀት ብልጫ ጠፋ። ራንዲ በለው። አሁን ራንዲ በለው። በዚህ ሰዓትም እኔና ራንዲ እኩል ነበርን። ስለዚህ ወደ አስመሳይ አይስክሬም ጉተታ ውድድር ስሮጥ በደንብ መታገል እንዳለብኝ አውቅ ነበረ። በርታ ወንድሜ በርታ። ተነስ በርታ። ራንዲ አሳየው። በርታ። ተነስ ራንዲ። ሩጥ ተነስ ራንዲ ተነስ። በፍጹም ራንዲ ተነስ አሳየው። ራንዲ ተነስ። ትችላለህ። ተነስ ራንዲ። ጎበዝ በለው። ለመሆኑ አሁን በቴክኒክ ይህንን እያጠናቀቀ ያለው ማን ነው? በዚህ ሰዓት ራንዲ በይፋ ከኔ ቀድሞ ነበረ። ነገር ግን ይህ እስከ መጨረሻው ድረስ አቅሜን ሁሉ ከመስጠት አላገደኝም። እስከ መጨረሻው ሂድ። ሂድ ቀጥል። ሂድ ቀጥል አድርገው። በጣም ጥሩ። በጣም አሪፍ። በጣም ጥሩ ስራ ነው። 8 9 እስከ ግቡ ድረስ ሂድ። ቀጥል። ሰዓቱ 7 ደቂቃ ከ30 ሴኮንድ ነው። ከራንዲ ጋር ካጋጠመኝ ከባድ ሽንፈት በኋላ ጥሩ የቡድን አጋሮቼ በመኖራቸው አመስጋኝ ነበርኩኝ። በተለይ ዶክተር ማይክ ፈጣን አበረታች ንግግርን ካደረገልኝ በኋላ በጣም ጎበዝ ነበርክ ጄሲ። አመሰግናለሁ። ቀጣይ ውድድር ጂጂትሱ ነው። ቀላል ክብደት፣ መካከለኛ ክብደት እናም ከባድ ክብደት ክፍል ይኖረዋል። በእነዚህ የክብደት ክፍሎች ውስጥ የምንጋጠመው እኔ በቀላል ክብደት፣ ግሬግ በመካከለኛ ክብደት እና ለከባድ ክብደት ደግሞ ሚስጥራዊ መሳሪያ አለን። ስለዚህ አንድ ልዩ እንግዳ አምጥቻለሁ ወንዶች። እዚህ በመገኘቱ በጣም ደስ ብሎኛል። ካየሁት ጥቂት ዓመታት ሆኖኛል። አያቴስት ሁላችሁም አጨብጭቡለት። ላለፉት 40 ዓመታት ጥቁር ቀበቶ ነበረው። እሱ ዳኛችን ይሆናል። ብዙ አይናገርም። ከተናገረ 30 ዓመት ሆኖታል። እኔ ደግሞ ስለ ጂጂትሱ ምንም የማውቀው ነገር የለኝም።
ወይኔ አምላኬ! ይህ ብዙ ጊዜ አይወስድም። ጄሲ በጣም ጎበዝ ነህ። ሰውነትህን በሱ ላይ ተጠቀምበት። አረ ወይኔ! አረ ወይኔ! አያቴ እርዳኝ፣ ቶሎ በል። አንተ የልጅ ልጄን አትንካው እሺ? ቀጣዩ ግሬግ ነው። ግሬግን የሚፈታተን ማን ነው? እኔ ሞክራለሁ። ዋው! ያን በጣም ወድጀዋለሁ። ግሬግ የመጨረሻ ቃል ምንድነው? ከባለፈው ጊዜ የበለጠ ጠንካራ ነው። ጎ ጀምሩ። ግሬግ ጨዋታውን ካሸነፈ ቡድናችን የጂጂሱ ውድድር ያሸንፋል። ጂጂሱ ከባለፈው ጊዜ የበለጠ ጠንካራ ነው። ግሬግ እየተነፈስክ ነው? ምን ማድረግ እችላለሁ? አንተ ከተፈጥሮ ውጪ የሆንክ ነህ። ምናልባትም እሱ ተፈጥሯዊ ነው። ያንን በእርግጠኝነት አውቃለሁ። ለአንድ ሰዓት ያህል እዚህ ምን ቆይ ይመስለኛል። 3 ደቂቃ ቀርቷል። ሰዓቱ ላይ ጥቂት ደቂቃዎች ብቻ ስለቀሩ ግሬግ ለቡድናችን ድል ለማረጋገጥ በፍጥነት መንቀሳቀስ ነበረበት። ግሬግ እግሮቹን ያዝ፣ እግሮቹን ያዝ። ግሬግ አሁን እንዴት እየሰራ ነው? ማለት ምንም ስፖርት ተስጦ ለሌለው ሰው በጣም ጥሩ እየሰራ ነው። ኦ አሁን ፊቱን በጥፊ መታው እኮ። ኦ አምላኬ! ኦ ኖ ኖ ኖ አቁም አቁም! እንዴ አንተ ልትቀጨው ነው እንዴ? አረ ያዘው እንዴ! አረጋጋው። በለው በለው። አንተ ደህና ነህ? ደህና ነህ? የሁለተኛ ዙር አሸናፊ ለፖሊሶች ይሆናል። የስ በለው። ክብሯትና ክብሯን ለፍጻሜው 3ኛ ዙር በጣም አስፈላጊ ጂጂትሱ ሁለተኛ ዙር ዶክተር ማይክን እናመጣለን። ዶክተር ማይክ ኢዝራኤል እውነተኛ ጥቁር ቀበቶ ምን እንደሚመስል ይኸውላችሁ። በልብሱ ስትሆን በጣም በተለየ መንገድ ነው የምታወራው። አዎ ያ የጥቁር ቀበቶ ወሬ ይባላል። የስ እነሱ አያውቁም እንጂ ዶክተር ማይክ በእውነት ጥቁር ቀበቶ አለው። ቢያንስ እሱ እያለ ያለው እንደዛ ነው። አምላኬ ሆይ ምን እየተካሄደ ነው? ማይክ ማይክ አንተ እኮ ጥቁር ቀበቶ አለኝ ብለኸኛል። መተንፈስ አልቻልኩም። አንድ ነገር አድርግ። እግሩን በፊቴ ላይ አድርጓል። እኔ እኮ እያንዳንዱ የትራፊክ ቅጣት በሰዓቱ ነው የምከፍለው። ይህ ነገር መሆን የለበትም። እውነተኛ ጥቁር ቀበቶ ስለሆነ ልብሱን ይዞ እንዲመጣ ነግሬው ነበረ። እግሩን ይዣለሁ፣ እግሩን ይዣለሁ። ምንድነው እየተካሄደ ያለው? ለመሆኑ እየሆነ ያለው የሚነግረኝ አለ? እያሸነፍኩ ነው? አላውቅም። እኔ የሰውነቱ ሚስጥራዊ ክፍል ላይ ነኝ። 3 ደቂቃ ቀርቷል። በል ማይክ። አይሆንም። ይህንን ጨዋታ ከተሸነፍን ውድድሩን እንሸነፋለን። አሁን ምን እየተካሄደ ነው? ሄይ አንድ ሰው ይርዳኝ። አንተ ጥቁር ቀበቶ አለህ እኮ። አንድ ነገር አድርግ። እሱ እኮ አካል የለውም። 2 ደቂቃ ቀርቷል። በእጁ መሬት መታ። እጅ ሰጣ። ማይክ ደህና ነህ? ለምንድን ነው ታፋዬን በዚህ መልኩ የምትነካው? አይሆንም ማይክ፣ አይሆንም ማይክ። ፍቅር ያስፈልገኛል። አሁን ስለተሸነፍክ ምን ይሰማሃል? ያ በጣም ያበሳጫል ሰውዬ። ያ በጣም ያበሳጫል አያቴ። አሸናፊ ቡድን ፖሊሶች ናቸው። የስ በለው የስ። በቀጣይ ውድድር ቤንች ፕሬስ ማንሳት 225 ፓውንድ ቤንች ፕሬስ ማንሳት ነው። ብዙ የደገመ ያሸንፋል። ክብደቱ መልሰ ያስቀመጥከው ወይም ያቃተ ቅጽበት ላይ የዛው ሰዓት ያበቃልሃል። እኛ የላቀ አንሺ የሆነውን ጄሬድን እንልካለን። አንተ የዚህ ውድድር ዋና ፊት አይደለህም እንዴ? አንተስ ለምን ቤንች ላይ አትወጣም? የስ በለው ያ ግባ። የፈራ ይመስላል። እኔ ላድርገው? በምድቡ 2 አባላት የምናሰናብት ከሆነ እኔ እወጣለሁ። ማለትም እኔና ጄሬድ። ከናንተ ደግሞ ደስ ያላችሁ። ከናንተ ደግሞ አንዱ። እናንተ ተንኮለኞች፣ ይሄ እጆቻችሁ ሙሉ በሙሉ ዘርጉ። ሁልጊዜም ደረታችሁን ንኩ። ምንም ማጭበርበር የለም። የሰውነት ካሜራችሁ ሲጠፋ ምን እንደምታደርጉ እናውቃለን። 1 2 3 4 5 6 7 0 0 0 18 19 20 እጆቹን አትንካ። ተው ይሙት ይሙት። ተው ተው ይሙት። አንድ 2 3 4 5 6 7 8 9 10 11 14 15 ኦ እሱ ጨርሷል። እንሂድ። ይህ የአጋሮች ውድድር በመሆኑ ኦፊሰር ስፔንሰር ለቡድኑ አጠቃላይ ድግምግሞሽ እንዲጨምርበት በተቻለ መጠን ብዙ ድግግሞሽ ማግኘት ነበረበት። 7 10 ጠንካራ ነው። ዝም ብለ አስቀምጠው አስቀምጠው አስቀምጠው። 11 ቆንጆ ነው። 12 ወዲያውኑ ብትቀጥል ይሻላል። አይሆንም።
ይህ የዚህ ውድድር የመጨረሻ እኩልነት ማብሰሪያ ነው። ጄሬድ በመጨረሻም ስለሚመጣ ማድረግ ያለበትም ቢያንስ 18 ድግምግሞች መስራት ነው። ይህ ለሱ ያን ያህል ከባድ መሆን የለበትም። 13 14 እየታነቀ ነው። አይደለም 18 19 20 22 ያ ምንም አላስደነገጠውም። እሱም ዝም ብሏል። በውድድሩ 37 ድግምግሞሽ አግኝተናል። እነሱ ደግሞ በድምሩ 33 ድግምግሞሽ አግኝተዋል። ስለዚህ ይህንን ውድድር ያሸነፍነው እኛ ነን። በይፋ ውድድሩ 2-2 ሆኗል። ይህንን ነገር ሄደን እንፍታው። ቀጣይ ውድድር የቢርካት ትራክ ፑል መጎተት። አንድ ሰው ከ23000 ፓውንድ በላይ መኪና መጎተት ይጠበቅበታል። ማን ፈጥኖ መሳብ ይችላል? የመጨረሻ ቃል አለ? እንሂዳው። ያ ጥሩ ይመስለኛል። 3 2 1 ሳብ ሂዳውን። በጭንቀት ነው የሚንቀሳቀሰው። 23000 ፓውንድ የሚመዝን መኪናና 185 ፓውንድ ከሚመዝን ሰው ጋር ውድድር አለ። ኤሪክ ቀስ በል ውጣ። መኪናው ሙሉ ለሙሉ መሻገሪያ ላይ መድረስ አለበት። አስደናቂ ነው። 3 2 1 ሂድ። የሚያሸንፈው ሰዓት 53 ሰከንድ ከ28 ማይክሮ ሰከንድ ነው። እናደርገዋለን። ነገር ግን ይህን እናሸንፋለን፣ ምክንያቱም በቡድናችን ውስጥ ኤሪክ አለ። እሱ በጣም ግዙፍ ከመሆኑ የተነሳ ፖሊሶች እንኳን ይፈሩታል። 3 2 1 ሂድ። ኤሪክ 270 ፓውንድ ነው። ሹፌር ምን እያደረክ ነው? አምላኬ ሆይ ሰዓቱ ይቁም። ከመንገድ ውጣ። ይህ ሰው ተባሯል። ውጣ። ስንት ነው የሚከፍሉ? ብዙ ብር። እኔ እጥፍ አድርጌ እከፍልሃለሁ። አይሆንም። አየሃቸው? አዎ፣ ከነሱ በበለጠ ፍጥነት ካልተሻገርክ ቤተሰብ ይጠፋል። ዝም በሉ፣ አፋችሁን ዝጉ። ከዚህ በኋላ ሁላችንም የእጽ ምርመራ እናደርጋለን። 2 3 1 ሂድ። ንዳው 270 ንዳው። ትችላለህ ኤሪክ፣ ትችላለህ። ዝቅ ብለህ በኃይል በለው፣ ንዳው። ያንን ወደድከው? ያንን ወደድከው? ና የኔ ውድ። እኔ እኮ ያን ያክልም እየሞከርኩ አይደለም። ሰዓት። በጣም ጥሩ በለው ኤሪክ ጃኒ ቤቢ። የእናንተ ሰዓት 53 ሴኮንድ ነበረ። የኛ 60 ነው። አውቄ ነው 40 ነው። አሸንፈናል በለው። ሁላችሁም ይሄንን ቪዲዮ የምታዩት ላይክ አድርጉ፣ ሰብስክራይብ አድርጉ። በየ2 ቀን ቪዲዮ እንለቃለን። ስለተከታተላችሁኝ አመሰግናለሁ። ኮሜንት ላይ ይሄ ቀነስ ይጨመር የምትሉትን ነገር ኮሜንት ላይ አስቀምጡልኝ። አመሰግናለሁ።